ሰላም ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? እና በጣም ሰላም ነን። እና እንዴት ናችሁ? ደህና ናችሁ? እንግዲህ የባለፈው ልጅን እንግዲህ አሁንም ከኛ ጋር እንዲውል ከኛ ጋር እንዲጫወት ከኛ ጋር ደስ እንደሚላት እኛም ደስ እንድንል ወደ ቤታችን እየጠርተን ይዘን እየመጣን ያለነው እና በጣም ልጅቷ ደስ ትለኛለች። በጣም እንግዲህ ካየክ የወደድኳት ነው። ከቃልና ከሷን ማን የምርጥ መመርጥ ግን አረገባኝ። አይዞሽ አንቺ ጸባይ በዚህ ከሆነ በዚህ የሚቀጥል ከሆነ አንቺን እወድሃለሁ። ከቃልዬም ጸባይም አጠንቻለሁ። አንቺም ጸባይ እንግዲህ ባለፈውም የተሻለ ነገር ነው። አሁንም የተሻለ ነገር ካየህ በዝምታው በዚህ ከሆነ አንቺን ሳልወድ አልቀርም። እሺ አንቺም ደግሞ እንዳታቃጥኝ ቃል ኪዳን ጋር እንደውልና ባሩን እንድከፍት እንደደውል ነው። እና ደህና ነሽ አይደል? እንዴት ነሽ? ሳምንቱ ሁሉ እንዴት ነው? ጠራች ቤት ሆነች መሰለኝ። አይ ቤተ ክርስቲያን ከሄድሽ ወዲህ ነው ብዬሽ ነው። እንግዳ ይዤ የመጣሁ ነው። እሺ እንግዳ ይዤ የመጣሁ ነኝ። እንግዳ ይዤ የመጣሁ ነኝ። ቡና ምናምን ሻይ ምናምን አፈኝ። ማንም ትሁና ይደርስሻል፣ ታያለሽ። እቤት ከገባ በኋላ ብታይ አይሻልሽም? እንዴ ምን ነው? ሰርፕራይዝ ነው። ሰርፕራይዝን እንዳታበላሽኝ። ሰርፕራይዝን እንዳታበላሽኝ። ምንድን ነው የምትይው? እንግሊዘኛም ጨመርሽ። ቆንጆ ነው ዛሬ። ሄሎ ዘጋች። ወይና ቤት ነች መሰለኝ። ሰውልም እንዴ በቃላ ቤቷ ይሄ ነው። ቃል ቤት እንዴት አየሽ? ቆንጆ ነው። ቤታችን ለኛመናችን ይሄ ነው። ቤት ነች። ማቆ ምንድን ነው? ምን አሳበደ? ምንድን ነው? አንቺ ደግሞ ውሽ አንተ በቀን እያየሽ ሳይ በቆንጆ ካልመጣሽ ምንድን ሰላም በያት እንጂ ምን ሆነሽ ነው? ምንድን ነው? ምን ችግር አለ? አንቺ ደግሞ ቤት አትበይ። ቤት እግዚአብሔር ነው። አንቺ ደግሞ ቤት አትበይ። ቤትሽ ወርቅ ነው እንዴ? እሺ ለማንም አለ ቤት የሷም አለ። ምን ሆነሽ ነው?